السلام عليكم ورحمة الله وبركاته. ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሰዓድ ኢብኑ አቢ ወቃስን እንዲህ አሉት፣ ሰዓድ ቀስት ወይንም ቀስትህን ወርውር፣ አባቴና እናቴ መስዋዕት ይሁኑልህ አሉት። አላሁ ተዓላ በተከበረ የቁርአን አንቀጽ እንደዚህ አለ፣ ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነ ድካም አረገዘችው። ጡት መጣያው በ2 ዓመት ውስጥ ነው። ለኔም ለወላጆቹም አመስግን በማለት አዘዝ ነው። መመለሻውም ወደኔ ነው። ለእናንተ በእርሱ ዕውቀት የሌለህን ነገር በኔ እንድታጋራ ቢታገሉ አትታዘዛቸው። በቅርቢቷ ዓለም በመልካም ስራ ተወዳጃቸው። ወደኔ የተመለሰን ሰው መንገድ ተከተል፣ ከዚያም መመለሻችሁ ወደኔ ነው። ተሰሩት የነበራችሁትን ሁሉ እነግራችኋለሁ አልነው። ሉቅማን ቁጥር 14 እስከ 15። ከዚህ ቁርአን አንቀጽ ጋር የተያያዘ ብርቅዬ ታሪክ ያለው ታላቅ ግለሰብ ነው። ሰዓድ ኢብኑ አቢ ወቃስ ይባላል። ይህ ሷሃባ በጎ ነገር በተንኮል ላይ፣ እምነት በክህደት ላይ ድል ሲመቱ ያሳየናል። ሰዓድ ኢብኑ አቢ ወቃስ የዘር ሐረጋቸው ከልዑላን ጎራ ከሚፈረጁ የመካ ወጣቶች አንዱ ነው። ነብያዊ ብርሃን በመካ በፈነጠቀበት ወቅት ሰዓድ ገና አፍላ ወጣት ነበር። ሩህሩህ አዛኝ ወላጆች ከመጠን በላይ ያፈቅርና ያገለግላቸው ነበር። በተለይ እናቱ ጋር ልዩ ትስስር ነበራቸው። ሰዓድ ገና የ17 ዓመት ወጣት ቢሆንም አለባበሱ የአዋቂዎችና የትልቅ ሰዎች ነበር። የእድሜያቻዎቹ የሚያማልላቸው ነገሮች አያማልሉትም። የዘወትር ትኩረቱ የጦር መሳሪያዎችን መንከባከብና ኢላማ በመምታት ወታደራዊ ብቃቱን ማዳበር ነበር። ራሱን በአንድ ከፍተኛ ተልእኮ የሚያዘጋጅ ይመስላል። በአንጻሩ ሰዓድ ህዝቡ ያለበትን የእምነት ክስረትና የሞራል ድቀት ተቀብሎ ለመቆየት ህሊናው አልፈቀደም። አንድ ጠንካራ ሰው መጥቶ ህዝቡን ከጨለማ ህይወት ነፃ ማውጣት እንዳለበት ይሰማው ነበር። የመካና የመላው ዓለም ተጨባጭ ሁኔታ ከፍተኛ ዝቅጠትና ውድቀት ላይ ባለበት ወቅት ነበር አላሁ ሱብሓነሁ ወተዓላ ለሰው ልጅ እዝነትና ክብር ሲል ታላቅ ሰው የላከለት። የፍጡራን ሁሉ የበላይ የሆነው መሐመድ ኢብኑ አብደላህ ሰለላሁ ዐለይሂ ወሰለም እንዲነሱ አደረገ። ለዚህ ቅንና የሐቅ ጥሪ ሰዓድ አስቸኳይ ምላሽ ነበር የሰጠው። ኢስላም ከእርሱ በፊት የተቀበሉ ሰዎች 12 ወይንም 13 ሰዎች ነበሩ። በከፍተኛ ኩራትም እንዲህ ይል ነበር፣ ኢስላም ከፈነጠቀ በኋላ በክህደት የቆየሁት ለ7 ቀናት ብቻ ነው። እኔ ኢስላም ሲሶ ነኝ። ሰዓድ ሲሰልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጅግ በጣም ተደስተዋል። ምክንያቱም ግለሰቡ ከፍተኛ ተስፋ የሚጣልበትና ጀግና ሰው እንደሚሆን ከፊቱ ይነበብ ነበር። ይህ ጮርቃ ነገ ሙሉ ጨረቃ እንደሚሆን ታምኗል። ሰዓድ ልዑላን የሚባሉ ሰዎች ውስጥ የሚመደብ በመሆኑ ወጣቶች የእርሱን ተምሳሌት ሊከተሉ እንደሚችሉ እውን ነበር። ከዚያም በተጨማሪ ሰዓድ የነብዩ ሰለላሁ ዐለይሂ ወሰለም ዘመድም ነው በእናታቸው በአሚና በኩል። የሰዓድ ኢስላምን መቀበል ግን በቀላሉ የሚታለፍ አልሆነም። ብርቱ ፈተናና ውሳኔን ለመለወጥ የሚዳዳ ሙከራ ገጥሞታል። በዚህ ሳቢያ አላህ ሱብሓነሁ ወተዓላ የቁርአን አንቀጽ አስፍሯል። ሰዓድ ታሪኩን ራሱ ይገልጽልናል። ከመስለሜ 3 ቀን በፊት ህልም አየሁ። በድቅድቅ ጨለማ ውስጥ በውሃ አካል ውስጥ ያለው ይመስለኛል። ጥልቅ ወደ ሆነው ውሃ ስደርስ የጨረቃ ብርሃን ታየኝ። ብርሃን ወዳለበት ቦታ ከፊት ለፊት ቀድሞ የሚጓዙ ሰዎች ተመለከትኩ። ዘይድ ኢብኑ ሐሪስ፣ አሊ ኢብኑ አቢ ጣሊብ እና አቡበክር አስሲዲቅ ረዲየላሁ ዐንሁ አየኋቸው። መቼ ነው እዚህ ቦታ የደረሳችሁ አልኳቸው። በቅርብ አሉኝ። በማግስቱ መሐመድ የሚስጥር ጥሪ እንደጀመሩ ሰማሁ። አላህ ለኔ በጎ እንደሻለኝ አወቅኩ። በእርሳቸው አማካኝነት ከጨለማ ወደ ብርሃን ሊያወጣኝ መፈለጉን ተረዳሁ። በፍጥነት ወደ እርሳቸው ሄድኩ። በአንድ የመካ ሸለቆ ስር ባለ ቤት ውስጥ አገኘኋቸው። የአስር ሶላትን ሰግደው ጨርሰዋል። ኢስላምን ተቀበልኩ። በህልሜ ካየኋቸው ግለሰቦች ውስጥ የቀደመኝ አልነበረም። ሰዓድ ኢስላምን ከተቀበለ በኋላ የገጠመውን ፈተናም እንዲህ በማለት ይገልጸዋል። እናቴ መስለሜን ስትሰማ እጅግ በጣም ተበሳጨች። እናቴን ታዛዥና አፍቃሪ ወጣት ነበርኩ። ወደኔ በመምጣትም ሰዓድ ሆይ የአባትህንና የእናትህን ሃይማኖት በመተው ያቀፍከው ዲን ምንድነው? በአላህ ስም እላለሁ አዲሱ ሃይማኖትህን መተው አለብህ፣ አሊያ ግን እስከምሞት ድረስ አልበላም አልጠጣም። ልብህም በእኔ ሐዘን እንደተቆራመጠ ይኖራል። በሰራው ተግባር ጸጸት ይወርሳል።
ሰዎችም ዝንተ ዓለም በአድራጎትህ ሲያወሩብህ ይኖራሉ። እናቴ ሆይ አላት፣ ይህን ነገር አትፈጽሚ። እኔ ሃይማኖቴን ለምንም ነገር ስል አልለውጠውም። እርሷ ግን በዛት ብቻ አልተወሰነችም። መብላትና መጠጣቷን አቆመች። ለተወሰኑ ቀናትም በዚህ ሁኔታ ቀጠለች። አካሏ ተዳከመ፣ አጥንቷ ተዝለፈለፈ፣ ኃይሏም ማሸሸ። በተደጋጋሚ በመመላለስ ጥቂት ህይወቷን ሊያቆይ የሚችል ምግብና መጠጥ እንድትወስድ አቀረብኩላት። እንቢታዋ ግን ከፍተኛ ነበር። እኔ ሃይማኖቴን እስካልተውኩ ድረስ እስትንፋሷ እስኪቋረጥ ድረስ እንደማትበላና እንደማትጠጣ በመሐላው አረጋገጠችልኝ። በዚህ ወቅት እንዲህ አልኳት፣ እናቴ ሆይ እኔ በጣም እወድሻለሁ። ነገር ግን ላንቺ ያለኝ ውዴታ ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ካለኝ ፍቅር የሚበልጥ አይደለም። በአላህ ስም እላለሁ ላንቺ 1000 ነፍስ ቢኖርሽና አንዱን ነፍስ ወጡ ሌላኛው እየተተካ ብትቆይ እንኳን ይህንን ሃይማኖቴን አልተውም። ጽናቴን ስትመለከት በከፍተኛ ጥላቻ መብላትና መጠጣት ጀመረች። በዚህ ሳቢያ ነበር አላህ ሱብሓነሁ ወተዓላ ይህንን አንቀጽ ያወረደው። ለእናንተ በእነርሱ ዕውቀት የሌለ ነገር በእኔ ላይ እንድታጋራ ቢታገሉም አትታዘዛቸው። በቅርቢቷ ዓለም በመልካም ስራ ተወዳጃቸው። ሉቅማን ቁጥር 15። ሰዓድ ኢብኑ አቢ ወቃስ የሰለመበት ቀን ሙስሊሞች ካገኙት ብዙ መልካም ነገሮች አንዱ ቀን ነበር። ለኢስላም እድገት ፋና ወጊ ለውጥ የታየበት ድንቅ ዕለት። በታላቁ የበድር ጦርነት ሰዓድና ወንድሙ ኡመይር ለተምሳሌ የተበቃ ጅብዱ ፈጽመዋል። ኡመይር በወቅቱ ታዳጊ ወጣት ነበር። ውጊያው ከመጀመሩ በፊት ነብዩ ሰለላሁ ዐለይሂ ወሰለም ተፋላሚዎቹን እየዞሩ ሲመለከቱ ኡመይር ራሱን ለመደበቅ ሞከረ። ምክንያቱም ገና ለጋ እድሜ ላይ ያለ በመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ከተመለከቱ በጦርነቱ እንዳይሳተፍ እንደሚያደርጉት ተገንዝቧል። ግና ተመለከቱት። ወደ ቤቱ እንዲመለስ ነገሩት። እጅግ በጣም አለቀሰ። በዚህ ወቅት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጁ ለመስዋዕትነት ያለውን ከፍተኛ ስሜት መሰረት በማድረግ እንዲሳተፍ ፈቀዱለት። ወንድሙ ሰዓድ በደስታ በመምጣት ሰይፉን አስታጠቀው። ሁለቱም ወንድማማቾች የአላህን ቃል ከፍ ለማድረግ በሚደረገው የእውነት ፍልሚያ ተጓዙ። ፍልሚያው ተጠናቀቀ። ሰዓድ ወደ መዲና የተመለሰው ለብቻው ነበር። ኡመይር ግን በበድር መሬት ላይ በክብር አርፏል። ሰዓድ አልተከፋም። ወንድሙ መለኮታዊ ጅብዱ ፈጽሞ ሄዷልና። በኡሁድ ጦርነት ሙስሊሞች በመጀመሪያ ዙር ውጊያ ድል ቢያደርጉም በሁለተኛው ዙር ላይ ግን በሽንፈት የተዳረጉበት ሁኔታ ተከስቷል። ሙስሊሞች ተወናብደዋል፣ ተንቀጥቅጠዋል፣ የሚይዙትና የሚጨብጡት ነገር አጥተዋል። ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያም ጥቂቶቹ ሲቀሩ ሌሎቹ በየቦታው ተበታትነዋል። ከ10 የማይበልጡ ሷሃቦች ነበሩ መልእክተኛውን ሰለላሁ ዐለይሂ ወሰለምን ያጀቡት። ሰዓድ ኢብኑ አቢ ወቃስ በነብዩ ሰለላሁ ዐለይሂ ወሰለም ላይ የሚወረወሩ ቀስቶችና ጦሮችን በመመከት ወደ እርሳቸው የሚጠጋ ጠላትን በቀስት በመምታት ታላቅ መስዋዕትነትን ከፍሏል። የሚወረወረው ቀስት መሬት ላይ የሚወድቅ አልነበረም። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ድርጊት ላይ ያለ ያበረታቱት ነበር። ሰዓድ ሆይ ወርውር፣ ቀስት፣ አባቴና እናቴ ፊዳ ይሆኑልህና በማለት ይህ የነብዩ ሰለላሁ ዐለይሂ ወሰለም ቃልም ሰዓድን ምን ጊዜ የሚያስደስተው ነበር። ነብዩ ሰለላሁ ዐለይሂ ወሰለም አባትና እናታቸው እንዲሰውለት የተመኙለት ሷሃባ አልነበረም። ሰዓድ ከፈጸማቸው ጅብዱ የላቀ ደረጃ የሚሰጠው ከላይ የተጠቀሰው ብቻ አልነበረም። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የፋርስ መንግስት ለመጣልና ግዛታቸውን ለማፈራረስ እንዲሁም የጣዖት እምነትን ከስር መሰረቱ ለመጣል በተለያዩ ከተሞች ለሚገኙ ሹማምንቶች ደብዳቤ ላኩ። መሳሪያ ወይም ፈረስ ወይም ነዳጅ፣ አስተያየት፣ የስነ ግጥም ዝንባሌ፣ አንደበተ ርቱዕ ወይንም ሌላ ለውጊያ አስተዋጽኦ ያለው ሙያና ባህሪ ያለውን ሰው ሁሉ ላኩልኝ የሚል ነበር የመልእክቱ ጭብጥ። የሙጃሂድ ሉካን ከተለያዩ አቅጣጫዎች ወደ መዲና ጎረፉ። ሰራዊቱ ከክተት በኋላ ዑመሩል ፋሩቅ ረዲየላሁ ዐንሁ የሸንጎ አባላቶቻቸውን አማከሩ። ይህ ታላቅ ሰራዊት መምረጥ ያለብን ማን ይሁን በሚል አብይ አጀንዳ ላይ ከመከሩ በኋላ በአንድ ድምጽ አንበሳው ሰዓድ ኢብኑ አቢ ወቃስ ይሁን በማለት ወሰኑ። ዑመር ረዲየላሁ ዐንሁ ሰዓድ በማስጠራት የሰራዊቱን ሰንደቅ ዓላማ አስረከቡ። ታላቁ ጦር መዲናን ለቆ ለመውጣት ዝግጅቱን ካጠናቀቀ በኋላ ዑመር ረዲየላሁ ዐንሁ ለጦር አዝማች የሚከተለውን ማሳሰቢያ ሰጡ። ሰዓድ ሆይ አንተ የነብዩ ሰለላሁ ዐለይሂ ወሰለም ያክስት ልጅና የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ መባልህ ከአላህ ፊት ዋጋ የሚሰጥህ መስሎ እንዳትዘናጋ። ከፍ ያለ ደረጃ ያለ አላህ መጥፎን ስራ በመጥፎ አይከስም፣ መጥፎን ስራ ግን በበጎ ነገር ያጠፋል። ሰዓድ ሆይ
በአላህና በሌላ ሰው መካከል ያለውን አይነት ዝምድና አይኑርህ። ሰዓድ ሆይ በአላህና በሌላ ሰው መካከል ያለውን አይነት ዝምድና አይኑርህ፣ እሱን በመገዛት ቢሆን እንጂ። ሰዎች መኳንንቶችም ሆኑ ተራ ሰዎች ከአላህ ፊት እኩል ናቸው። አላህ ጌታቸው ነው፣ እነርሱ ደግሞ ባሪያዎች ናቸው። አላህን በመፍራት ይበላለጣሉ። አላህ ዘንድ ያለውን ደግሞ እሱን በመገዛት ያገኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ትኩረት ሲሰጡት የነበረውን ጉዳይ ብቻ አንተም ትኩረት ስጥበት። ተግባራዊ ልናደርገው የሚገባው ይህንኑ ነውና። የተባረከው ሰራዊት ጉዞውን ቀጠለ። ይህ ጦር 99 የበድር ጦርነት አባላት ያቀፈ ሲሆን 360 እና 70 ያህሉ ደግሞ በይተ ሪድዋን ተብሎ የሚታወቀውን የቃል ኪዳን ስምምነት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከሃዲዎችን እስከ መጨረሻ ለመፋለም ቃል የገቡ ሰዎችና ከዚያም በኋላ በተከሰቱ አበይት ክንዋኔዎች የተሳተፉ ሰዎች ይገኙበታል። 300 ያህሉ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ድል አድርገው መካ በገቡበት ወቅት ያጀቡ ነበሩ። 700 ደግሞ የሷሃቦቹ ልጆች ነበሩ። ሰዓድና ሰራዊቱ በቃድሲያ ፍልሚያውን በተከታታይ ቀናት አካሄዱ። የመጨረሻው ቀን ደረሰ። አሸናፊና ተሸናፊ በውል ተለየ። አስከፊና መራር ውጊያ ነበር። ጠላት ቀለበት ውስጥ ገባ። በየአቅጣጫው የአላህን ስም በመጥራት አርገበገቡት። የፋሪሳውያን የጦር መሪ ሩስቶም ጭንቅላት በሙስሊሞች ጦር ላይ ተሰካ። ይህንን ሁኔታ ያዩ ፋሪሳውያን ይበልጥ ተሸበሩ። በቀላል የሰይፍ ፍርሃት መሆን ጀመሩ። በዚህ ጦርነት 30 ሺህ ፋሪሳውያን አልቀዋል። በርካታ ንብረትና ሀብት በሙስሊሞች እጅ ገብቷል። ሰዓድ በዚህ አስከፊና አደገኛ ጦርነትም ህይወቱ ሳታልፍ ቀረች። ለረጅም ዓመታት የቆየ ሰው ነበር። አላህም በርካታ ሀብት አድሎት ነበር። የኋላ ኋላ ጣረሞት ላይ ባለበት ወቅት አንዲት ከሱፍ የተሰራች ልብስ ስለነበረችው ያችን ጨርቅ አምጡልኝ፣ በእርሷም ገንዙኝ፣ በበድር ጦርነት ከሙሽሪኮች ጋር የተፋለምኩበት ይህች ልብሴ ነች። አላህም ይህችኑ ጨርቅ ለብሼ ልገናኘው ሻለው በማለት ተናዘዘ። ብዙም አልቆየም፣ ወደ ዘላለማዊ ዓለም ተሸጋገረ። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ